ሀናን አጥቻታለሁ። እስካሁን ድረስ ባደረኩት ልፋት ሀና አለች የተባለችበት 3 አካባቢ የተራራቀ ቦታ ላይ የኔ ወንድሞች 32 በመሆን 3 ጊዜ ቦታው ድረስ ቢሄዱ እሷ ሳትሆን ሌላ ሰዎችን ያገኙት። ሲሰጡኝ የነበረው መረጃ ልክ አልነበረም ማለት ነው። አሁን ደግሞ ለአራተኛ ጊዜ አለች የምትባለው የመን ድንበር ሳይሆን ሳውዲ ድንበር ነው የሚሉ ሰዎች መጥተዋል መረጃ ይዘው ይመጡ። ይሁንና ይችን ልጅ ቦታ እየቀያየሯት ነው ወይስ ደግሞ እየዋሹን ነው? እኔ ከቻሌንጁ ጀምሮ ጊዜ ለሷ እየሰጠው ነበር። በውስጥ አለችም ለማለት እቸገራለሁ፣ የለችም ለማለት እቸገራለሁ። የቻሌንጁን ብር ለባለቤቶቹ መልሻለሁ ማለት ነው። መልሻለሁ። አሁንም መረጃው ያላችሁ ካላችሁ በሰውኛ አስባችሁ መረጃው ስጡ ፕሊስ። ሀና ላይ 3 አለች የተባለችበት ቦታ ላይ 3 ጊዜ በመሄድ አተናታል። የለችም። ሌላ ልጆች ነው የተገኙት ማለት ነው። በመረጃ ከፈለጋችሁ አቀርብላችኋለሁ ወደፊት። ስለ ሀና የመጨረሻ ቪዲዮ ሊሆን ይችላል። ነገር ግን አሁንም ቢሆን አለችም የለችም ማለት አልፈልግም። ምክንያቱም አለችም የለችም ለማለት እውነተኛ መረጃ ያስፈልጋል ማለት ነው። ይህ የመጨረሻ ቪዲዮ ሊሆን ይችላል። በድጋሜ በኮሜንት በውስጥ በተለያዩ ሩሞች ስለምትጠይቁኝ የኔ የመጨረሻ መልስ የሚሆነው እስካሁን ድረስ ተጨባጭ የሆነ መረጃ የለኝም ነው።